ሰላም ሰላም ውድ ተመልካቾቻችን እንደምን አላችሁ? ለሰዓቱ ወደ ያዝናቸው ስፖርታዊ መረጃዎቻችን የምናልፍ ይሆናል። በዛሬም ከያዝናቸው መረጃዎች መካከል በእንግሊዝ ፕሪሚየር ሊግ ሊተገበር ስለታሰበው አዲስና እግር ኳስን ሊቀይር ይችላል ስለተባለው የግብ ጠባቂዎች ሕግ እንመለከታለን። ከዚህ በተጨማሪም በዝውውር ገበያው ላይ የቼልሲን ያልተጠበቀ የዝውውር ስትራቴጂ ለውጥ የምንመለከተው ይሆናል። የሊቨርፑልን አዲስ አጥቂ መስመር ፍለጋ እንዲሁም አርሰናል ቪኒሲየስ ጁኒየርን ለማስፈረም እያደረገ ያለውን እንቅስቃሴ በዝርዝር እንመለከታለን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን አዘንጉ። ቪዲዮንም ላይክ እያደረጋችሁ እንድትጀምሩ ስል በአክብሮት እንጋብዛለን። ወደ መጀመሪያው እና አነጋጋሪው ዜናችን ስንገባ በእንግሊዝ ፕሪሚየር ሊግ አዲስ ህግ ወጥቷል። ይህ ህግ እንግዲህ በ2026/27 የውድድር ዘመን ተግባራዊ የሚደረግ ሲሆን ትኩረቱም በግብ ጠባቂዎች ላይ ያደርጋል። የህጉ ዋና ዓላማ ምንድነው የሚለውን ስንመለከት ሁላችንም እንደምናውቀው በዘመናዊ እግር ኳስ አሰልጣኞች ታክቲካዊ መመሪያዎች በመከተል እንግዲህ ለተጫዋቾቻቸው ለማስተላለፍ ሲፈልጉ ለምሳሌ በተለያዩ ክለቦች ለምሳሌ አጥቂው ጥሩ እንቅስቃሴ እያደረገ አይገኝም እንበልና ለዛ አጥቂ የሆነ መልእክት ማስተላለፍ ብትፈልግ ጨዋታው እየተካሄደ ያለ ብታረግለት ያው ጨዋታው ላይ ክፍተት ይፈጠርባል ቡድን ላይ። ስለዚህ ግብ ጠባቂው አንድ ታክቲክ ይሰራላል። ምንድነው? ተጎደው በማለት ቁጭ ይላል። ተጎደው በማለት ቁጭ ሲል ያው ያለ ግብ ጠባቂ መጮት አይቻልም። ስለዚህ ጨዋታው ይቆምና ግብ ጠባቂው እርዳታ እንዲያደርግ ይደረጋል። በዛች ቅስበት በሚፈጠረው ብሬክ ወይም ደግሞ እረፍት አሰልጣኝ ከተጫዋቾቹ ጋር በመገናኘት የታክቲክ ውይይቶችን ማድረግ ይችላል። ታዲያ ይህ አይነት ውይይቶችን ለማድረግ የሚጠቀሙበት መንገድ ከዚህ በኋላ በእንግሊዝ ፕሪሚየር ሊግ ዘንድ ሊቀር እንደሆነም እየተመለከትን እንገኛለን ማለት ነው። የእንግሊዝ እግር ኳስ ማህበርና የዓለም አቀፍ እግር ኳስ ማህበራት ቦርድ ይህንን አላግባብ ሰዓት የማባከን ድርጊት ለማስቀረት አዲስ የሙከራ ህግ ማጽደቃቸው ተዘግቧል። ህጉ ታዲያ እንዴት ሊተገበር ነው የሚችለው የሚለውን ስንመለከት በጨዋታ ወቅት ግብ ጠባቂ ተጎድቻለሁ ብሎ ጨዋታው ሲቋረጥ የቡድኑ አሰልጣኝ በ10 ሰከንድ ውስጥ አንድ ሌላ የሜዳ ላይ ተጫዋች እንዲወጣ መምረጥ መቻል አለበት። ይህ የተመረጠው ተጫዋች ታዲያ ጨዋታው ዳግም ከተጀመረ በኋላ ቢያንስ ለ1 ደቂቃ ከሜዳ ውጪ መቆየት እንደሚኖርበትም ተዘግቧል። አሰልጣኙ በ10 ሰከንድ ውስጥ ተጫዋች ካልመረጠ የቡድኑ አምበል ለ1 ደቂቃ ከሜዳ እንደሚወጣ እየተዘገበ ይገኛል ማለት ነው። ሆኖም ግን ግብ ጠባቂው ላይ እውነተኛ ጥፋት ተሰርቶ ከሆነ ይህ ህግ ተፈጻሚ እንደማይሆን እየተዘገበ ይገኛል ማለት ነው። እና በዚህ አይነት መልኩ የእንግሊዝ እግር ኳስ ዘንድ አዳዲስ ህጎች እየተፈጠሩ ይገኛሉ። ነገር ግን ያው በቀጣይ ዓመት ደግሞ ብዙዎች የሚበሳጩበት ህግ ይሆናል ብዬ ነው ማሰብ። ምክንያቱም ለአንዱ ይተገበራል፣ ለአንዱ ሳይተገበር ሲቀር ብዙዎች ሀሳባቸው የተለያዩንና ብዙዎችን ያቃርናል ብዬ ነው የማስበው። አሁን ደግሞ ወደ ለንደን እናምራ። ቼልሲዎችን እንመለከታለን። ቼልሲዎች በዝውውር ገበያው ላይ ፍጹም የተለየ አካሄድ ይዘው ብቅ ብለዋል። ባለፉት ዓመታት እንግዲህ ወጣት ተጫዋቾችን በከፍተኛ ዋጋ ሲሰበስቡ የነበሩት ሰማያዊዎቹ አሁን ደግሞ ልምድ ላላቸው አንጋፋ ተጫዋቾች ትኩረት መስጠታቸውን ተመልክተናል። ባለፉት 3-4-5 ማለት ይቻላል ዓመታት የቼልሲ የዝውውር ስትራቴጂ ስንመለከት በጣም ታዳጊና ወጣት የሆኑ ተጫዋቾች የረጅም ዓመት ኮንትራት የ7-8 ዓመት ኮንትራትን እየሰጡ ወደ ክለቡ ተጫዋች ሲያስፈርሙ ተመልክተናል። ከነዛ መካከል ብዙዎችን መጥቀስ እንችላለን። ኮል ፓልመር፣ ኤስቴቫው፣ በርካታ ተጫዋቾችን መጥቀስ እንችላለን። ግን ደግሞ እነዚህ ያስፈረሟቸውን ተጫዋቾች ደግሞ መልሰው ሲሸጡ እንደነ ብራይተን፣ እንደነ በርነማውዝ፣ እንደነ ክሪስታል ፓላስ ሌሎች ተጫዋቾችን እድል እየሰጡ ብቁ እያደረጉ በከፍተኛ ብር እንደሚሸጡ ክለቦች ሁሉ ለማድረግ ይሞክራል። ግን ያው ቼልሲ በዝቅተኛ ዋጋ ነው የሚሸጠው። ታዲያ እንደዚህ አይነት ስትራቴጂ ሲያደርግ ተመልክተናል። አሁን ግን ለምን ትላልቅ ሰዎች ላይ ትላልቅ ተጫዋቾች ላይ ትኩረት ማድረግ ጀመረ የሚለውን እንመልከት። ግን ከነዛ በፊት እነማን ናቸው እነዚህ ትላልቅ ተጫዋቾች የሚለውን ስንመለከት አንደኛው እድሜ ጠገቡ ጆርዳን ኤንደርሰን ነው። ጆርዳን ኤንደርሰን ቼልሲ እንግዲህ ይህንን የ36 ዓመት ተጫዋች ከብሬንትፎርድ እንዲሁም ደግሞ ለማስፈረም ይፈልጋል። እንዲሁም ደግሞ የ35 ዓመቱን ዳኒ ዌልቤክን ከብራይተን ለማስፈረም እየሰራ ነው። ለምን እነዚህን ተጫዋቾች ለማስፈረም ፈለገ? ምክንያቱ እንደኔ ምክንያት ይሆናል ብዬ የማስበው ነገር ልምድ ነው። ልምዱ ያው ከመልበሻ ክፍልም ውጪ ሆነ ሌሎች ምክንያት ሊሆን ይችላል። ብቻ ግን ዋነኛው ቡድንን ለማነሳሳት የሚጠቅም አይነት ይሆናል ብዬ ነው ማሰብ። ምክንያቱም ዣቢ አሎንሶ በሊቨርኩሰን ቤት
እንመልከተው። ሊቨርኩሰን ቤት በሄደ በመጀመሪያ ዓመቱ ማንን ያስፈረመው? ግራኒት ዣካን። ግራኒት ዣካ በእድሜ ገፋ ያለ ተጫዋች ነበር፣ በዛ በሊቨርኩሰን ስብስብ ውስጥ ካሉት ከሌሎች ተጫዋች ይልቅ ማለት ነው። አሁን ደግሞ በቼልሲ በኩል ሄንደርሰን እና ዳኒ ዌልቤክን አስፈርመው ጥሩ የቡድን መንፈስ ለመገንባት ጥረት እያደረገ ነው። ከነሱ በተጨማሪ እንግዲህ ታዲያ እነዚህ ተጫዋቾች ሲፈርሙ ማን ለቆ ነው እነዚህ የሚመጡት የሚለውን ስንመለከት ወጣት አጥቂዎቹን ለመሸጥ እንደተዘጋጀ ተዘግቧል። ሊያም ዴላፕ፣ ኢማኑኤል ኤምጌሃ፣ ማርክ ጉይ እንዲሁም ደግሞ በአስቶን ቪላ የሚፈለገው ኒኮላስ ጃክሰን ክለቡን ሊለቁ እንደሚችሉ እየታወቀ ይገኛልና ሌላ ግን ቀድሞ የወጣ መውጣቱን ያረጋገጠ ተጫዋች አለ፣ ማርክ ኩኩሪያ። የስፔኑ ተከላካይ ኩኩሪያ እንግዲህ ከቼልሲ ጋር የነበረውን የ4 ዓመት ቆይታ አጠናቆ ሪያል ማድሪድን ተቀላቅሏል። ታዲያ ተጫዋቹን ከቼልሲ ጋር መለያየቱን በይፋዊ ገጾቹ ባሰፈረው የስንብት መልእክት አስፍሮታል። ታዲያ በመልእክቱም ለንደን ሁልጊዜ ቤቴ ይሆናል፣ የቼልሲ ደጋፊዎች የታሪኬ አካል ናችሁ ሲል ነው የተናገረው። ኩኩሪያን ማጣት ለቼልሲ ግራ መስመር ትልቅ ክፍተት ሊፈጥር እንደሚችል እንመለከታለን። ስለዚህም እንግዲህ በሱ ምትክ ማን ሊፈርም ይችላል አብረን የምንመለከተው ጉዳይ ነው። ወደ መርሲሳይዱ ክለብ እንሂድ። የሊቨርፑልን አዲሱ አሰልጣኝ አንዶኒ ራዮላ እንግዲህ ትልቅ የቤት ስራ ተደቅኖባቸዋል። መሐመድ ሳላህ፣ አንዲ ሮበርትሰን እና ኢብራሂማ ኮናቴ በነጻ ዝውውር ክለቡን መልቀቃቸውን ተከትሎ ሊቨርፑል ቡድኑን እንደገና መገንባት ይጠበቅበታል። ታዲያ የራዮላ ዋነኛ ትኩረት የሰጧቸው የክንፍ አጥቂ ተጫዋቾች አሉ። በተለይ የሳላን መሄድ ምትክ ለማግኘት መቻል ማለት ነው። አንደኛው ብራድሊ ባርኮላ ነው። ይህ ተጫዋች እንግዲህ በፒኤስጂ ቤት ያደረገውን ባለፉት ዓመታት ያደረጋቸውን ጥረቶች ተመልክተናል እና ደግሞ ፒኤስጂ ሊሸጠው የተስማማው ሌላኛው የ18 ዓመት ወጣትም እንደሆነ አለና ከነዚህ ሁለት ተጫዋቾች መካከል አንዱን ወይም ደግሞ ከተቻሉ ሁለቱን የሚያስፈርም የሚችልበት ሁኔታ ሊፈጠርለት ይችላል። ግን ደግሞ የባርኮላ ሂሳብ ውድ ነው። ስለዚህ በዚህ ተጫዋች ላይ ሌላ ተጫዋች የመጨመር አቅም ይኖራቸዋል ተብሎ አይታሰብም። ባርኮላ 145 ሚሊዮን ፓውንድ ለማስፈረም ከጫፍ እየደረሰ እንደሚገኝ የተዘገበው። ባርኮላ ፈጣንና ተከላካዮችን በማለፍ የሚታወቅ ሲሆን የሳላን ቦታ ሊተካ ይችላል ተብሎ የታሰበ ዋነኛው እጩ ተጫዋች እንደሆነም የተመለከትነው እንገኛለን። ምናልባትም ይህን መረጃ በመሰሙ ሰዓት ሂርዊጎ ወይም ደግሞ ተጠናቆም ሊሆን ይችላልና ይህንን ትኩረት እንድሰጡት እላለሁ። ኢብራሂም ኢምባይ ሌላኛው ተጫዋች ነው። የ18 ዓመቱ ወጣት 43 ሚሊዮን ፓውንድ ነው ይህን ተጫዋች እየተገመተ የሚገኘውና ሴኔጋላዊ አጥቂ ነው። በቀይ መስመር ላይ እየተፈጠረ ያለውን ክፍተት ሊሸፍኑም ይችላሉ ከተባሉ ተጫዋቾች መካከል አንዱ እንደሆነ ተመልክተናል። ሌላኛው እንግዲህ ፍሎሪያን ቪርትዝ የገጠመው ፈተና እንዳለም ተመለከትን። በሊቨርፑል በኩል ሊቨርፑል ቪርትዝን አስፈርሞ የነበረ ቢሆንም ተጫዋቹ አሁንም በሊጉ ከባድ ጫና ውስጥ ይገኛል። ግን ደግሞ በሊጉ የመጀመሪያ ሳምንታቶች ውስጥ የመጀመሪያዎቹ 12፣ 13፣ 14 ሳምንታት ውስጥ በጣም ከባድ ጫና ውስጥ እንደነበር ተመልክተናል። ግን ደግሞ ከመሀል ሲዝን በኋላ ያሉትን ጨዋታዎች ስትመለከቱት በጣም ድንቅ ጨዋታ፣ በጣም ድንቅ ብቃት ያለው ተጫዋች ሆኖ ተመልክተነው ነበረ። ግን ደግሞ አንድ ጫና እንዳለበት፣ ፈተና እንዳለበት እየተዘገበ ይገኛል። አሁን ላይ ያለውን ብቃት አስጠብቆ ወይ ደግሞ አጉልቶ መጠቀም የማይችልበት እድል ከተፈጠረ ሊቨርፑል የሪያል ማድሪዱን ኮከብ አርዳ ጉለርን በ100 ሚሊዮን ፓውንድ ለማስፈረም እቅድ መያዙ ተዘግቧል። አርዳ ጉለር በፈጣሪ አማካኝነቱ ይታወቃልና በኳስ ቁጥጥሩ የተካነ በመሆኑም ለኢራዮላ ታክቲክ እጅግ ተስማሚ ከሆኑ ተጫዋቾች መካከል አንዱ ነው ተብሎ ይዘገባል። በተለይ ደግሞ በእድሜም ከፍሎሪያን ቪርትዝ ታናሽ መሆኑም ይበልጥ ተመራጭ ሊያደርገው ይችላል እየተባለ ይገኛል። ግን ደግሞ አይመስለኝም፣ ምክንያቱም ቪርትዝ የመጣበት ዋጋ የሚቀመስ አይደለም እና ሊቨርፑል ዝም ብሎ ገንዘብ ፈሰስ አላደረገም። ስለዚህ የግድ የዚህን ተጫዋች ግልጋሎት ማግኘት መቻል አለባቸው፣ ወይ ደግሞ የግድ ያወጡትን ወጪ የሚቀራረብ እንኳን ገቢ ማግኘት መቻል አለባቸው ከዚህ ተጫዋች እና ይህን ነገር ሳያሳኩ ይህን ተጫዋች ይለቃሉ ብዬ አላስብም። ግን እንደ መረጃ ላጋራችሁ ብዬ ነው። ወደ ሌላኛው መረጃዎቻችን ስናመራ እንግዲህ በአውሮፓ እግር ኳስ ዘንድ አሁን ላይ በክረምት የዝውውር መስኮት እጅግ በጣም ትልቅ መነጋገሪያ እየሆነ የመጣ አንድ ዝውውር አለ ከየትኛውም ዝውውር በላይ፣ እሱም የቪኒሲየስ ጁኒየር የዝውውር ሂደት ነው። ቪኒሲየስ ጁኒየር እንግዲህ ሪያል ማድሪድ አዲስ ኮንትራት ለማስፈረም እያደረገ ያለው ድርድር መቋረጡ ተዘግቧል።
ጁኒየር ከኪሊያን ኢምባፔ ጋር እኩል የሆነ ከፍተኛ ደሞዝ እየጠየቀ ነው። ማድሪዶች ግን ፈቃደኛ አልሆኑም። ይህንን ክፍተት ተጠቅሞ አርሰናል ቪኒሲየስን ለማስፈረም ሁኔታዎችን በቅርበት እየተከታተለ ይገኛል። ቪኒሲየስ ደግሞ ወደ ፕሪሚየር ሊግ ቢመጣ የአርሰናልን የማጥቃት ኃይል ወደማይገመት ደረጃ ከፍ ከሚያደርጉት ተጫዋቾች መካከል አንዱ ይሆናል ተብሎ ይጠበቃል። መረጃዎች እንደሚያሳዩት ከሆነ አርሰናል ይህን አይነት ደሞዝ የመክፈል ቻንስ ወይም ደግሞ አቅም እንዳለው ሃንድ ኦፍ አርሰናልም ሆነ ሌሎች ለአርሰናል ቅርበት ያላቸው መረጃዎች እየዘገቡት ይገኛሉ። በተጨማሪም ማድሪድ የማንቸስተር ሲቲውን ቁልፍ አማካይ ሮድሪ ለማስፈረም እየሰራ ይገኛል። ሮድሪ ከሲቲ ከወጣ የኤንዞ ማሪስኮ ቡድን ማልሜዳ ላይ ሚዛኑን ሊስት እንደሚችል ይጠበቃል። ስለዚህ ይህ ደግሞ ለአርሰናል የሊጉን ዋንጫ ለማንሳት ሌላ ትልቅ እድል እንደሚፈጥርለት ነው የምንመለከተው። ሌላው ወደ ዩናይትድ እና ወደ ሲቲም እናመራለን። ማንቸስተር ዩናይትድ የቶተንሃሙን ተከላካይ ክርስቲያን ሮሜሮን ይፈልጋል። ሮሜሮ ከሊሳንድሮ ማርቲኔዝ ጋር በአርጀንቲና ብሔራዊ ቡድን ጥሩ ጥምረት እንዳላቸው ይታወቃል። ከሁለቱ ተጫዋቾች ታዲያ ዩናይትድ ይህንን ጥምረት በኦልድ ትራፎርድ መድገም ይፈልጋል። እንደኔ ሀሳብ ግን ትንሽ ክስረት ያለው ጥምረት ነው ብዬ ነው ማስብ። ምክንያቱም ሁለቱም ተጫዋቾች ግልፍተኛ ናቸው። ለምሳሌ ብዙ ቡድኖችን እንመልከት። ከነዛ መካከል እንግዲህ አንደኛው ራሱ አርሰናልን ስንመለከት ዊሊያም ሳሊባ አለ፣ ጋብሪኤል ማጋሌሽ አለ። ሁለት የተለያዩ የመከላከል ባህሪ ያላቸው። ማጋሌሽ በጣም ቆፍጣና ነው፣ በጣም ቁጡ አግሬሲቭ የሆነ ተጫዋች ነው። ሳሊባ በተቃራኒው ረጋ ያለ ነገሮችን አርቆ ማሰብ የሚችል አይነት ተጫዋች ነውና በዚህ አይነት መልኩ ሁለት የተለያዩ የማል ተከላካይ ባህሪ ያላቸውን ተጫዋቾች ነው ማጣመር ያለባችሁ። ማርቲኔዝ እና ሮሜሮ ግን ሁለቱም አንድ አይነት ተጫዋቾች ናቸው። ትንሽ የሚለያቸው ሮሜሮ ከማርቲኔዝ ቁመት ከፍ ብሎ ኮርና ለመግጨት መሄዱ ብቻ ነው። ማርቲኔዝም ኮርና ለመግጨት ይሄዳል። ብቻ ሁለቱም አደገኛ ፋውሎችን ይሰራሉ። ሁለቱም የቀይ ካርድ ሰለባ ይሆናሉ። ሁለቱም የጉዳት ሰለባ ይሆናሉ። ማንቸስተር ዩናይትድ ሮሜሮን ካስፈረመ ሌላ ክስረት ይገጥመዋል ብዬ ነው ማስበው። ግን ደግሞ ሮሜሮ ከቶተናም እንደሚወጣ 100% ተረጋግጧል። ወደ የትኛው ክለብ ያመራል አብረን የምንመለከተው ጉዳይ ይሆናል ማለት ነው። በተጨማሪም እንግዲህ ዩናይትድ የሪያል ማድሪዱን አማካይ ኤድዋርድ ካማቪንጋን በ51 ሚሊዮን ፓውንድ አካባቢ ለማስፈረም ፍላጎት እንዳለው ተዘግቧል። ምክንያቱም ሌሎች ምንጮች እንደሚጠቅሱት ከሆነ ማድሪድ አሁንም በካማቪንጋ ጉዳይ ላይ ስለመሸጡ ያለውን ሀሳብ በእርግፍ አድርጎ እንዳልተው መረጃዎች እየወጡ ይገኛሉና በዚህ መልኩ ዩናይትድ አሁን ላይ ዳግም ተስፋው እየለመለመ ነው። ማንቸስተር ሲቲ አንጋፋው ተከላካይ ጆን ስቶንስ ከ10 ዓመት የክለብ ቆይታ በኋላ ሲቲ ለቆ የጣሊያኑን ኢንተር ሚላን ተቀላቅሏል። ሂሮይጎም ተብሏል። ስቶንስ ከቀድሞ ቡድን አጋሩ አካንጂ ጋር ዳግም የሚገናኝም ይሆናል። ሊድስ ዩናይትድ የግብ ጠባቂ ችግሩን ለመፍታት የማንቸስተር ሲቲውን ወጣት ግብ ጠባቂ ጄምስ ትራፎርድን በ40 ሚሊዮን ፓውንድ የክለቡ ሪካርድ በሆነ ዋጋ ለማስፈረም ከስምምነት ደርሷል። ሲቲ በውሉ ላይ ወደፊት ተጫዋቹ ሲሸጥ የትርፉ ተካፋይ የሚሆንበትንም አንቀጽ እንዳካተተው። ውድ ተመልካቾቻችን ለዛሬ የነበሩን የቪዲዮ መረጃዎቻችን እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ